ካለው አንድ ሰው ጠዋት ብልቱ ሊቆም ይችላል ወይ? የማይቆምበት እድል በጣም ትልቅ ነው። ቢካዝ ጠዋት የሚቆምላችሁ ብልታችሁ ባይተወይ ማለት ነው ሌሊት ቴስቴስትሮን ሆርሞናችሁ በጣም ከፍ ስለሚል ከዛ በኋላ ሌላው የሰውነታችሁ ክፍል እረፍት ላይ ስላለ ጭንቅላታችሁ ወደ ብልታችሁ ያለውን ጡንቻዎች ለመመገብ ደም የሚልክበት ጊዜ ነው። ጭንቅላት ወደ ብልት ደም ለመላክ ደም ስሮቹ መስፋት አለባቸው። ደም ስሮቹ እንዲሰፉ ደግሞ ቴስቴስትሮን ከፍ ማለት አለበት። ቴስቴስትሮን እጥረት ጠዋት ብልት ላያቆም ይችላል። ቴስቴስትሮን እጥረት ሲኖርባችሁ ድርግምግም ብሎ ይጠፋል ማለት አይደለም። ወይም በሳምንት 3-4 መቆም የነበረበት ሰዓቱ ቀኑ እየቀነሰ ይመጣል፣ ወይም ደግሞ ጥንካሬ እያጣ ይመጣል። ድርግምግም ካለ ግን ሞር ከቴስቴስትሮን ጋር የደም ስርና የነርቭ የጡንቻ ችግሮች ሊኖሩ ይችላሉ። ያም ሆነ ግን ሆርሞናቸውን ቼክ መደረጉ አይቀርም። በማንኛውም የብልት አለመቆም ችግር መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁልጊዜ ክፍት ነው።